ዓለም የእርስዎ ዋጋ የሚወስነው እርስዎ በስራው ላይ በሚያሳዩት መተማመን ልክ ነው። ዛሬ በሞጊ ስኬት ማንነታችሁ የሚቀይሩ እና የማይበገር በራስ መተማመን የሚገነቡ 10 ስልቶችን እናያለን። ጤና ይስጥልኝ። እንኳን ወደ ሞጊ ስኬት ዩቲዩብ ቻናል በሰላም መጣችሁ። እኔ ሞጊ ነኝ። ይህ ቻናል የተከፈተው የእርስዎ አስተሳሰብ አድማስ ለማስፋት በስነ ልቦና የታነጸ ጥንካሬ እንዲኖራችሁ እና በህይወታችሁ ስኬትን እንድታጣጥሙ ለመርዳት ነው። ዛሬ በራስ መተማመን ላይ ያተኮረ ታላቅ ትምህርት ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ። አንደኛ፣ ራስን በቅንነት መቀበል ሰልፍ አክሰፕታንስ። በራስ መተማመን የሚጀምረው ማንም ፍጹም እንዳልሆነ አምነው በመቀበል ነው። የራስዎን ደካማ ጎንን ሳይደብቁ እና ጠንካራ ጎንን ሳያጣጥሉ ባሎት ማንነት ኩራት አለቦት። ብዙ ሰዎች ራሳቸውን ከሌላ ጋር በመወዳደር በራሳቸው ላይ ያላቸውን እምነት ያጣሉ። እርስዎ ግን የእርስዎ ልዩ ስሪት እንደሆኑ በማመን ውስጥ ሰላምን ማግኘት ይኖርቦታል። ይህ የመጀመሪያው እርምጃ ለቀጣዮቹ የስኬት ደረጃዎች መሰረት ይሆናሉ። ሁለተኛ፣ አዎንታዊ ውስጣዊ ንግግር ፖዚቲቭ ሰልፍ ታልክ እንደምንለው አእምሯችን በየቀኑ በሺዎች የሚቆጠሩ ንግግሮችን እንደራሳችን ይነግረናል። እነዚህ ንግግሮች ገንቢ መሆን አለባቸው። አልችልም ወይም እኔ ለማንነቴ ነው የሚሉ አሉታዊ ሐሳቦችን እችላለሁና እማራለሁ የሚሉ ቃላት ይተካቸው። በራስ መተማመን ማለት ራስህን የምትነግረው ታሪክ ውጤት መሆኑ አትዘንጋ። አእምሮ እንደ አገልጋይ እንዲሆን አዎንታዊ ቃላትን በብዛት መመገብ ግዴታ ነው። ይህ ልምምድ በሂደት ማንነትን የመቀየር አቅም አለው። ሶስተኛ፣ የአካል ብቃት እንቅስቃሴና ጤና ፊዚካል ኤክሰርሳይዝ። ሰውነታችን ሲጠነክር አእምሮን አብሮ የመጠንከር ዝንባሌ አለው። የአካል ብቃት እንቅስቃሴ ማድረግ በሰውነታችን ውስጥ የደስታ ስሜት የሚፈጥሩ ሆርሞኖች ይለቃል። ራስን በመስታወት ሲመለከት ጥሩ ለውጥ ማየት በራሱ ላይ የሚኖረን ክብር በእጥፍ ይጨምረዋል። ጤናማ ምግብ መመገብና በቂ እንቅልፍ ማግኘት ለተረጋጋና ለበለጸገ አስተሳሰብ ቁልፍ ናቸው። አካላዊ ጥንካሬ በራስ መተማመን የሚገነባው በተዘዋዋሪ ሳይሆን በቀጥታ ነው። አራተኛ፣ ትናንሽ ስኬቶችን ማክበር ሴሌብሬቲንግ ስሞል ዊንስ። ትልቅ ግብ ላይ ለመድረስ ረጅም ጊዜ ሊወስድ ይችላል። ለዛ ግን በየቀኑ የምታደርጓቸው ትናንሽ ድሎችን ማድነቅ አለባችሁ። ዛሬ ያቀዱትን አንድ ስራ ከጨረሱ ያ ለእናንተ ትልቅ ድል መሆን አለበት። እነዚህ ትናንሽ ስኬቶች በአእምሯችሁ ውስጥ እኔ ሰሪና ውጤታማ ነኝ የሚል ምስል ይፈጥራሉ። በራስ መተማመን የሚገነባው በደረጃ እንጂ በአንድ ጀንበር አይደለም። እያንዳንዱ ትንሽ እርምጃ ወደ ትልቁ ስኬት የሚወስድ ድልድይ መሆኑን እወቁ። አምስተኛ፣ ዝግጅትና እውቀት ፕሪፓሬሽን ኤንድ ናውሌጅ። የሰው ልጅ በራስ የመተማመን ስሜቱ የሚቀንሰው አንድ ነገር ሳያውቅ ሲቀር ወይም ሳይዘጋጅ ሲቀር ነው። ለማንኛውም ስብሰባ፣ ፈተና ወይም ስራ በቂ ዝግጅት ካላደረጉ ጭንቀትን ወደ መተማመን ይቀይራል። እውቀትን ማዳበር እና አዳዲስ ክህሎቶችን መማር በየትኛውም ቦታ በነጻነት እንቀሳቀሱ ያደርጋታል። ያልተዘጋጀ ሰው ሁል ጊዜ ይፈራል። የተዘጋጀ ሰው ግን እድሎችን በጉጉት ይጠብቃል። እውቀት በራስ መተማመን የሚገነባው ዋናው ነዳጅ ነው። ስድስተኛ፣ የሰውነት ቋንቋን ማስተካከል ቦዲ ላንጉጅ። ሰዎች ስለ እርስዎ ከመናገሩ በፊት በአካላዊ እንቅስቃሴን ማንነትን ይገመግማሉ። ቀጥ ብሎ መቆም፣ የሰው አይን አይቶ መናገርና ፈገግታ በራስ መተማመን በቅጽበት ይጨምራሉ። አገንብሰው የሚሄዱ ከሆነ አእምሮ የፍርሃትና የተሸናፊነት ስሜትን እንዲሰማዎት ያደርጋል። የሰውነት ቋንቋውን በማስተካከል ብቻ በውስጡ ያለው የኃይል ስሜት መቀየር ይቻላል። ይህ ቀላል ተግባር ቢሆንም ውጤቱ ግን እጅግ በጣም ከፍተኛ ነው። ሰባተኛ፣ ከአሉታዊ ሰዎች መራቅ አቮይድ ቶክሲክ ኤንቫይሮንመንት። በዙሪያ ያሉ ሰዎች ማንነቱ ላይ ትልቅ ተጽዕኖ የማሳደር አቅም አላቸው። ሁልጊዜ የሚነቅፉትና የማያበረታቱ ሰዎች በራስ መተማመን ቀስ በቀስ ይገድሉታል። እርስዎን የሚያበረታቱ ስኬታማ እንዲሆን የሚገፋፋና አዎንታዊ አስተሳሰብ ያላቸው ጓደኛ ይምረጡ። አካባቢና ንጽህና አበረታች ሲሆን የእርስዎ የመስራት ፍላጎትና በራስ የመተማመን ስሜት አብሮ ያድጋል። ለስኬት ጉዞ የሚመጥኑ ሰዎችን ብቻ በቅርበት ያኑሩ። ስምንተኛ፣ ፍርሃትን ፊት ለፊት መጋፈጥ። በራስ መተማመን ማለት ፍርሃት አለመኖር ሳይሆን ፍርሃትን ይዞ ወደፊት መራመድ ነው። የሚፈሩትን ነገር ባደረጉት ቁጥር ፍርሃቱን እየቀነሰና የእርስዎ ጥንካሬ እየጨመረ ይሄዳል። ስህተት ከመስራት አትፍሩ፣ ምክንያቱም እያንዳንዱ ስህተት ትልቅ ትምህርት ይዞላችሁ ይመጣል። ምቾት ከሚሰጣችሁ ክበብ ወይም ኮምፈርት ዞን ወጥታችሁ አዳዲስ ነገሮችን ሞክሩ። ድፍረት በራስ መተማመንን የሚወልድ ታላቅ ኃይል ነው። ዘጠነኛ፣ ምስጋናን ልምድ ማድረግ ፕራክቲሲንግ
ግራቲቱድ ያለንን ነገር ማመስገን በራሳችን ላይ ያለንን አመለካከት ቦግ ያደርገዋል። ብዙ ጊዜ የሌለንን ነገር በማሰብ እናዝናለን። ነገር ግን ያለንን ሀብትና ችሎታ ስንቆጥር በራስ መተማመናችን ይጨምራል። ምስጋና አእምሮን ወደ ስኬት፣ ወደ ብልጽግናን አቅጣጫ እንዲመለከት ያደርገዋል። በሕይወታችሁ ስላገኛችሁት ትንሹም ትልቁም ነገር ማመስገን ስትጀምሩ ውስጣዊ እርካታ ታገኛላችሁ። እርካታ ደግሞ በራስ መተማመናችሁን እንዲጸና ያደርገዋል። 10ኛ አዳዲስ ክህሎቶችን ማዳበር ዴቨሎፒንግ ስኪልስ አንድን ነገር በብቃት መስራት መቻል ለራስዎ ያሉትን ግምት ከፍ ያደርገዋል። በሙያው ወይም በትርፍ ጊዜው አዲስ ነገር ይማሩና ጎበዝ ይሆኑ። በሰለጠኑበት ዘርፍ ውጤታማ ሲሆኑ በራስዎ የመኩራት ስሜት ይሰማዎታል። በራስ መተማመን ከስራ ውጤትና ከብቃት ጋር ጥብቅ ቁርኝነት አለው። ሁል ጊዜ ተማሪ ይሁኑ። እውቀትና ክህሎት ሲጨመር በራስ መተማመን በራስ ጊዜ ይከተላል። ክቡራትና ክቡራን የሞግ ስኬት ቤተሰቦች በራስ መተማመን በአንድ ቀን የሚገነባ ሳይሆን በየቀኑ በሚደረግ ጥረት የሚመጣ ነው። ዛሬ ያየናቸው 10 ነጥቦች ሕይወታችሁን ወደ ተሻለ ደረጃ እንደሚቀይሩት ሙሉ እምነት አለኝ። ቪዲዮው ከተመቻችሁ ላይክ በማድረግ ድጋፋችሁ ግለጹልኝ። ሌሎችም እንዲደርስ ሼር አድርጉ። ወደ ስኬት የምናደርገው ጉዞ አብረን እንቀጥላለን። ሞጊ ስኬት ጉዞ ሳይሆን የአስተሳሰብ ውጤት ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።